አብይ አህመድ የፌዴሪ ጠቅላይ ሚኒስቴርና የጦር ኃይሎች ጠቅላይ አዛዥ በብረስ የሶስተኛ ዙር ጉባ ኮርስ ተመራቂ እጩ መኮንኖች በአካዳሚው ቆይታቸው ፈታኝና ውስብስብ ወታደራዊ ስልጠናን አልፈው ለዚህ ክብር የበቁ ሀገር ተረካቢ ጀግና ወጣቶች ናቸው። ፊልድ ማርሻል ብርሃኑ ጁላ፣ የተከበራችሁ ጀነራል መኮንኖች፣ እንዲሁም የቀድሞ የዚህ አካዳሚ ምሩቃንና ጀነራል መኮንኖች፣ ከሁሉ በላይ ለዛሬ የበቃችሁ የምክትል መቶ አለቃዋ ታጣቂዎች እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እፈልጋለሁ። የዛሬውን ምርቃት በሁለት ምክንያት ከዚህ ቀደም ከነበሩ ምርቃቶች ልዩ ያደርገዋል። እስካሁን ሰዎች በጊዜያቸው፣ በገንዘባቸው፣ በእውቀታቸው ተምረው ሲመረቁ አይተናል፣ አስመርቀናል። ነገር ግን ጊዜን፣ ዕውቀትን፣ ገንዘብን ብቻ ሳይሆን ሕይወትን አስይዘውና በሕይወታቸውም ጭምር ተወራርደው ሲመረቁ ያየነው የዛሬውን ምሩቃን ስለሆነ እናንተ በሁሉም መስፈርት ለምርቃት የሚያበቃ ዝግጅት ስላደረጋችሁ ተጨማሪ ክብርና ደስታ ሊሰማችሁ ይገባል ብዬ አምናለሁ። ይህን ያልኩበት ዋናው ምክንያት መስመራዊ መኮንን ከሲቪል የማሰልጠን ልማድ ብቻ ሳይሆን ባሳለፍነው ወሳኝ ሁኔታ ውስጥ የተሳተፉ የተዋጉ ያዋጉና ውጊያን በመጽሐፍ ብቻ ሳይሆን በተግባር ያዩ ከዚያ የተግባር ልምምድ በኋላ አስፈላጊውን ጥበብና ሳይንስ ለመማር ወደዚህ የመጡ ምሩቅ መኮንኖች በመሆናቸው ከዚህ ቀደም ከነበረው በእጅጉ ልዩ ያደርገዋል። ሁለተኛው ታላቅ ስም የያዘ ተመራቂ መሆኑ ነው። ጉባ እንደ ስሙ የታሪክ እጥፋት ያመጣ ብቻ ሳይሆን ጀምረን የጨረስንበት፣ ታላቅነትን በተግባር ያሳየንበት፣ የዓለምን ጫና ለብሔራዊ ጥቅማችን እምብኝ ያልንበት፣ ዘንድሮ የመጨረሻውን የውሃ ሙሌት ብቻ ሳይሆን የውሃ በላይ መፍሰስን የምናስተናግድበት ለአንዲት ቀን ለአንዲት ሰዓት ያልቆመና እጅግ የሚኮራ ስራችን በጉባ የተጀመረውና በጉባ የሚጠናቀቀው ግድባችንን ስም የያዛችሁ በመሆናችሁ ልክ እንደ ጉባ ግድብ የምትጀምሩ የምትጨርሱ ለኢትዮጵያ የታሪክ ጥፋት የምታመጡ የማትቆሙ ፈተና የሚያበረታችሁ እንጂ ሸብረክ የማያደርጋችሁ መኮንኖች እንደምትሆኑ ያለኝን ተስፋ በዚሁ አጋጣሚ ለመግለጽ እወዳለሁ። ኢትዮጵያ በእናንተ ገጽታ ላይ ትታያለች። የእናንተ ገጽታ ጠንካራነት፣ አይበገሬነት፣ ጽኑነት የሚታይበት ስለሆነ የኛ ኢትዮጵያ የማትበገር የጸናች ለልጆቿ ዕዳ የምታሸጋግር ሳይሆን ወረት የምታሸጋግር የነገው ትውልድ የሚኮራባት ታሪካዊት ጥንታዊት ብቻ ሳይሆን የበለጸገችና ያማረች በታሪኳም በአሁናዊ ቁመናዋም የምታስደስት ሀገር መሆኗን ለመገንዘብ የእናንተን ገጽታ ማየት በቂ ነው።
እናንተ መኮንኖች እጅግ ዕድለኞች ናችሁ። ታሪክ፣ ሀብት፣ ጀግንነት በሁሉም መስፈርት የሚያኮራ ሀገር ጠባቂዎች ስለሆናችሁ በድጋሚ እንኳን ለዚህ ክብር ታጫችሁ፣ እንኳን ደስ ያላችሁ ልላችሁ እወዳለሁ።